ሰውየው የእድሜ ባለጸጋ ነው ማለቴ 50ዎቹን የዘለለ ነው። ቤተሰብ መስርቶ ልጅ አፍርቶ የአላህ ውሳኔና መሻት ሆነና ወላጅ እናቱ ግማሽ አካሏን ፓራላይዝድ ሽባ ሆነች። በነርቭ በሽታ ተጠቃች። የተሟላ እንቅስቃሴ ለማድረግ አትችልም። በሽታው በተቀመጠችበት አስቀራት። የልጆች አባት የሆነው ልጇ ይህችን በሽተኛ እናቱን ዑምራ ሊያስደርጋት ይዟት ወደ መካ ይጓዛል። እንደምታውቁት ዑምራ አድራጊዎች ቁጥር ሲጨምርና ሐረም ሲሞላ ጧፍ ቦታ ላይ በዊልቸር ወይም በአካል ጉዳተኞች ጋሪ ማስገባት ይከለከላል። ምክንያቱም የህዝቡ መተፋፈግና ግፊውን ለመቀነስ የግድ እንደዚያ ማድረግ ያስፈልጋል። እናም አካል ጉዳተኞችና አቅመ ደካሞች በሁለተኛ ፎቅ ላይ ነው ጧፍ ማድረግ የሚችሉት። ልብ በሉ፣ የሰውየው እናት አሮጊት ናት። በዚያ ላይ ግማሽ አካሏ አይንቀሳቀስም። ፓራላይዝድ ሆናለች። ራሷን ችላ መንቀሳቀስ አትችልም። ከዚያም ይህ ሰው እናቱን በጀርባው አዘላት። እሷ አባያዋን ሂጃቧን እንደለበሰች ናት። ብድግ አርጎ በጀርባው አዘላት። እንደው እስቲ አስቡት፣ እንደው አላህ ያዘነለትና ያገራለት ከሆነ እንጂ በዚህ መልኩ እናቱን የሚንከባከብና የሚያስደስት የሚከድም ይኖራል? እንኳን ትልቅ ሰው አይደለም ከሚስቱ ጋር ሲጓዝ ልጁን ለግማሽ ሰዓት ወይም ሩብ ሰዓት ሚስቱን ለማገዝ የሚያቀፍ ወይም የሚያዘል ከሆነ ያወርደውና በእግሩ እንዲሄድ ነው የሚያደርገው። ይህ ሰውዬ ግን እናቱን በጀርባው አዝሏት 7 ዙር ሙሉ ሳያርፍ ካዕባን አስተዋወፋት። በጧፍ ብቻ አላቆመም፣ በሶፋና መርዋ መካከል ሰዓይ ያስደረጋት። እስቲ ማናችንን ይህን ለማድረግ ትግስቱ ያለን? አረ ሌላው ቀርቶ ህፃን ልጅ ገና እየጠባ ያለ ህፃን ልጅ እንኳን ተሸክሞ ጧፍና ሰዓይ ለማድረግ ትግስቱና ጽናቱ ይኖራል ብላችሁ ታስባላችሁ? ይህ ሰውዬ ግን ባለፈው አመት እናቱን በጀርባው ተሸክሞ የተሟላ ዑምራ አስደርጓታል። ዘንድሮ ደግሞ ሐጅ ሊያስደርጋት ይዟት መጣ። አብረውት ቤተሰቡ በሙሉ አሉ። ልጆቹ፣ ባለቤቱ፣ እህቶቹ፣ ወንድሞቹ አሉ። ይሁን እንጂ እናቱን የሚخدመው ራሱ ነው። የሚያስፈልጋትን በሙሉ የሚያደርግላት ራሱ በቀጥታ እሱ ነው። ልጁ ባባ እኔ ላቴ ላግዛት ወይም ላንሳት ልደግፋት ብሎ ሊያግዘው ሲፈልግ እድሉን አይሰጠውም። በፍጹም የማንንም እገዛ አልፈልግም እኔው ነኝ እናቴን የምخدመው በማለት ልጆቹንም ሚስቱንም ይከለክላቸዋል። ትንሽ እንኳን ድምጿን አታወጣም። በፍጥነት ሩጦ ካጠገቧ ቢቆም እንጂ እጇን ወይም ጭንቅላቷን ካንቀሳቀሰች የሆነ ነገር ፈልጋ ነው በሚል ዘሎ ካጠገቧ ይገኛል። ምን ላምጣልሽ፣ ምን ፈለግሽ ኡማ በማለት ይጠይቃታል። የማወራችሁ ያለሁት ተረት አይደለም፣ በተጨባጭ የተከሰተ ጉዳይ ነው። ይህን ቂሷ ከመቋጨቴ በፊት አሁን ወደዚህ ስመጣ በአውሮፕላን ላይ የተመለከትኩትን ተመሳሳይ ገጠመኝ ላጫውታችሁ። አብረውኝ በአውሮፕላን ውስጥ የነበሩ ሰዎች ይህን ተመልክተዋል። 2 የኩዌት ወጣቶች ናቸው። እናታቸው በሽተኛ ነች። ልክ ያወጋኋችሁ ያለው አይነት ተመሳሳይ ሁኔታ ነው። እናም ወጣቶቹ እናታቸውን የመጨረሻ ሲንከባከቧት ተመልክቻለሁ። ሆስተሷ አስተናጋጇ ምግብ ስታቀርብ እናትየው ነቅነቅ አለች። ልጁ ምግቡን መቀበል ትቶ የእናቱን ስሜት ምን እንደፈለገች ስለተረዳ ያሳከካት ቦታ እጁን አስገብቶ አከከላት። ሱብሃንአላህ። በወጣቶቹ እጅግ ስለተደሰትኩና ስለተገረምኩ ከአውሮፕላኑ ስንወርድ ትልቅየውን እጁን ያስኩና ጎበዞች በርቱ፣ ይህ የምታደርጉት በሙሉ ምንዳው ጀነት ነው ጎበዞች አልኳቸው። ልጁም እንዴት እንደዛ ልትል ቻልክ አለኝ። እኔም እንዴት ትለኛለህ እንዴ? የአላህ ውዴታ የሚገኘው በወላጆች መውደድ አይደለ አልኩት። አዎ አለኝ። እናም አሁንም ማስታወስ የምፈልገው በየመድረኩም የምናገረው አባቶችንም እናቶችንም በተለይም እናቶችን አደራ የምለው ልጆቻቸውን እንዳይረግሙ ነው። የፈለገውን ያህል ቢያስከፋቸውም አይርገሟቸው። ምክንያቱም የወላጅ እርግማን የወላጅ ዱዓ ሙስተጃብ ነው። ለወላጅ ዱዓ ምን ጊዜም የሰማይ በር ክፍት ነው። እናም የአባትና የእናት እርግማን ምላሹ ፈጣን ነው። መልሰው አባቶችና እናቶች በእርግማናቸው እድሜ ልካቸውን ይጸጸታሉ፣ ይቆጫሉ። ወገኖቼ ወላሂ በእርግማን ምክንያት ልጆች የሚደርስባቸው አደጋ ቀላል አይደለም። እርግማን እኮ ቀላል ነገር እንዳይመስላችሁ። እርግማን ማለት እኮ የምንረግመውን ሰው አላህ ከረህመቱ እንዲያባርሩ ነው የምንጠይቅ ያለ ነው። አላህ ያቃጥልህ፣ አላህ ያጥፋ፣ አላህ ይድፋ፣ አላህ እጅግህን ሽባ አድርገው እያልን ስንራገም በአፍ ላይ እንደሚቀለን አይደለም። ጉዳዩ ከባድ ነው።
እናት ልጇን እንዲህ በርግማን ካጠገበችው በኋላ ከቀልቤ አይደለም ትላለች። አንቺ እንደዛ ብትም ተቆጥተሽበት በምትረግሚበት ቅጽበት የሰማይ በር ክፍት ሆኖ እርግማንሽ ተቀባይ ይሆናል። ወደ ወጣቶቹ ልመልሳችሁና ትልቅየው እኔ እንደዛ ስለው ያ ሼኽ አልহামዱሊላህ ለ6 ተከታታይ ዓመታት በዚህ በመታየው መልኩ የምንችለውን ያደረግን እናስደስታት እየሞከርን ነው አለ። አላህ ይቀበላችሁ በርቱ በማለት መረኩትና ተለያየን። አሁን ደግሞ ወደ መጀመሪያው ቂሷ ልመልሳችሁ። እንዳልኳችሁ ሰውየው እናቱንና ቤተሰቦቹን ይዞ ሐጅ ለማድረግ ወደ መካ መጣ። አሁንም ልክ እንደ ዑምራው ሰለቸኝ ደከመኝ ሳይል ሁሉንም የሐጅ ስራዎች በጀርባው እናቱን አዝሏት ነበር ሐጅ ያደረገው። ይህ ሰውዬ ከባህረ ሰላጤ ሀገራት ያንዷ ዜጋ ነው። ከሳዑዲ ውጭ ነው የሚመጣው ልብ በሉ። ከዚያም ሐጃቸውን ጨርሰው ወደ ሀገራቸው ለመመለስ ወደ አውሮፕላን ማረፊያ መጡ። የአላህ ውሳኔና ፍርድ ሆነና አውሮፕላን ማረፊያ ላይ ሲደርሱ የጉዞ ወኪላቸው ጉዞ እንደተሰረዘና እንደሚዘገዩ ነገራቸው። በቃ አላህ ያለው ነው የሆነው ይልና ወደ ሆቴላችን እንመለስ ሲላት እናቱ አይ እኔ እዚህ ቆያለሁ አልመላለስም ትለዋለች። እሺ እንግዲያው እኔም አጋጣሚውን ልጠቀም ወደ መካ ልመለስና ለአክስቴ ዑምራ ላድርግላት አላት። ከዚያም ወደ መካ ተመልሶ ለአክስቱ ዑምራ አደረገና ተመለሰ። ለናቱ የሆነ ነገር እንቀማመስ ነገ እንድንጾም ይላትና ወደ ምግብ ቦታ ይዟት ይሄዳል። ሁሉ ጊዜ ሰኞና ሐሙስ የመጾም ልምድ አለው። ከዚያም ምግብ በሉና ትንሽ አረፍ አሉ፣ ጋደም አሉ። ያው ሱብሂ ስለሆነ በረራቸው እየተጠባበቁ ነው። ከዚያም ሱብሂ ሲነሱ ይህ ለናቱ ደግ የነበረው ሰው በድን ሆኗል፣ ሞቷል። በርግጥ እድሜ በአላህ እጅ ያለ ጉዳይ ነው። ግን እንደኛ ግምት የምንጠብቀው እናትየው ቀድማ ትሞታለች የሚል ነው። ምክንያቱም ፓራላይዝድ ናት፣ በእድሜም ማርጅታለች። ከዚህ አንፃር ትሞታለች ብለን የምንገምተው እሷን እንጂ ገና ጎልማሳነት ላይ ያለው ሰው ይሞታል ብለን አንጠብቅም።